ሁለተኛው መንገድ ድርሰት አንተነሽ ምንጭ ከግድግዳው ጀርባና ሌሎች ታሪኮች ከተሰኘ መጽሐፍ ሁለተኛው መንገድ አርብ የማለት የተዘጋጁ ልብሶች መሸጫ ሱቅ ውስጥ ጥበቡ ባንኮኒውን ተደግፎ በረንዳው ላይ በሸክላ በባልዲ በቦክራ ሆነው የተደረደሩት አበቦች ላይ ፈዟል። ማለት የጋብዛትን ለስላሳ ጉንጭት ያደረገች በግርምት ታያዋለች። ጥቤ አልሰማትም። የጠፋበትን ፍለጋ አበቦቹን ያስሳል። ሳቋን ዋጥ አድርጋ አንተን እኮ ነው። ዞር አለ። ሳቀችበት። አልሳቀም። ኮስተር ብሎ ፍለጋውን ቀጠለ። ምን ሆነሃል? ምን ሆንኩ? ፈዘዝክ። ጽጌረዳዬን አበቦች መሃል እየፈለግኩ ነው። ሳቋን ዋጥ አድርጋ የጎን እያየችው አሁንም አላመንከኝም? ያለማመን ጉዳይ አይደለም። እወዳታለሁ። ቃላት ከሚገልጹት በላይ የሆነ ፍቅሬን ደጋግሜ ተናዝዤልሻለሁ። አሁንም እልሻለሁ፣ እወዳታለሁ። እሷም የምትወደው ሰው አላት። ዞር ብሎ በብስጭት ባንኮኒውን ነረተውና ወዳው አይደለም በድግምቱ አስሯት ነው። ምን አለውና ትወደዋለች? አትወደው። በስውር ትብታቡ ተብትቧት እንጂ ለሷ ቀርቶ ለሌላ የሚተርፍ ሀብት ያለኝ እኔን ትታ ሳጥን ውስጥ በጣልናት ምጽዋት የሚተዳደር ሰው ትወዳለች? በልህ ጠባቧን ሱቅ ሁለቴ ሶስቴ ከወዲያ ወዲህ ተመላለሰባት። ግድግዳውን በቡጢ ነረተው። ግድግዳው ጎዳው። የታመመቹን በሌላኛው ሲያሽ ማህሌት ሳቋን መቆጣጠር አቅቷት ባንኮኒው ስር መሸከች። ንገርኝ እስኪ፣ ሊያዝናናት አንቀባሮ ሊያስተዳድራት ይችላል? እኛ እግራችን ቢርቅ እጃችን ቢሰበሰብ ምንም የሌለው ድሃ አይደለም? ይሄን ለምን አትነግሪያት? ወደሷ ዞሮ አፈጠጠ። አቀረቀረችበት። ቀና ብላ አየችው። አዘነችለት። ታዘበችው። ሃይ ጥቤ፣ ምን አበሳጨ? አልነገረችውም እኮ ትወደዋለች እንጂ ይውደዳት አይውደዳት አታውቅም። ንዴቱ በረድ ሁሉ ሰከናለ። የከሰመ ተስፋውን ሰራራ። የማህሌትን እጅ አጥብቆ ይዞ በርችልኝ ማህሌት፣ የሚጠብቃትን እድል ንገሪያት። በማይሆን ህልም ከመሰቃየት በጋድ የቀረበላትን በረከት እንድትዝቅ አግባቢያት። የጋሪ ድምፅ ሰማና ወደ በሩ ዞረ። ጽጌረዳ ናት። በባልዲ የተተከሉ አበቦች ከጋሪው ላይ መውረድ ስትጀምር ማህሌት ወጣችና አገዘቻት። ጥበቡ በሩን ተደግፎ በስስት ያያታል። መኖሪያ ግቢያቸው ውስጥ አበባ በማባዛት እየሸጠች ነው የምትተዳደረው። የጀመረች ሰሞን የገበያ ችግር ገጥሟት ነበር። በኋላ አብሮ አደግ ጓደኛዋ ማህሌት በረንዳው ላይ ደርድራ እንድትሸጥ ፈቀደችላት። ገበያውን ማበረታታት። ጽጌረዳ ከመሃላቸው ጠፍታ አበቦች እንዴት ደበዘዙ መሰለሽ? እንዳልሰማች ትታው ወደ ባለጋሪው ተመለሰችና ገንዘብ ሰጥታ በትዕዛዝ የቆረጠቻቸውን የተጠቀለሉ እንቦጦች ይዛ መጣች። ለስላሳ ዘጅላት ማለት። እግዚአብሔር ይስጥልኝ። ካጠጣሽ በኋላ አይሻልም? አርባ አይደል? ትንሽ ቆያል። ወይዳ በአፍሬት ወደ ማህሌት በመዞር ከኪሱ ያወጣውን ብር ባንኮኒ ላይ ያስቀመጠ
በኋላ ተጠጣ አደራ ማለት ሁሉን ነገር አደራ። ቦጉም ሳይሰናበታቸው ወጣ። ይሄ ሰውዬ ማበዱ ነው ጽግሽ። ምን ሆነ ያብዳል? ፍቅር ነው። ፍቅር? ቦክራዎቹን ማስተካከሏን ትታ ቀና አለችና እኛ መቼ አበድን? ጽግዬ መልስ አሰጣት አቀረቀረች። ጽግሽ ቀና ስላንቺ ግድ የሌለውን ሰው በልብሽ ይዘሽ ከምትሰቃይ የሚወድሽን ሰው መውለድ አይሻልም? ለኔ አይሻልም? በተሟዘዘ ቁጥር ይበልጥ ጠለዋለሁ። ለምን ትጠይዋለሽ? ምን ያንሰዋል? በንቀት አየቻት። ጥበቡ ይህን ጉዳይ ሲነግራት ጽጌረዳ ፈንድቃ እንደምትቀበል እርግጠኛ ነበረች። መልሷ የተገላቢጦሽ ሲሆን ለመግደርደር ነው ብላ አሰበች። እንቢታዋ ሲደጋገም ግን አይ በዛ የወንድም ጡር አለው። ጽጌረዳ አልተበገረችም። ምን አለ ብትይኝ ማለት በቃ እኔ ጉረኛው እንዳልወድም። እሺ በይው እንጂ እንደፈለግሽው እንደሚሆንልሽ እርግጠኛ ነኝ። ቀና ብላ አየቻት። ማለት እይታዋን መቋቋም አቅቷት አይኗን ሰበረች። ይሄም በገንዘብ ይገዛል እንዴ? ልብስ ጠያቂ ሲገባ ወሬያቸው ቆመ። ከሚያነበው ወረቀት ላይ ቀና ብሎ ዶክተር እንደ ፍጥነታ አይደለም በደንብ ሰርተዋል። የብዙ ሰው ሐሳብ ነው የተጨመቀው። በጣም ነው ማመሰግንህ። አባም እንደሚደሰቱ እርግጠኛ ነኝ። ግዴታዬን የተወጣሁት ምስጋና ያስፈልገኝም። ወዳችን ክብራችን አስጥሎ ፋታ ነስቶን ምንም ማድረግ እንደማንችል ቆጥረን ራሳችንን ማሳነሳችንን ተመሬበታለሁ። በየዕለቱ መንዝረን የምንመጸውተው ሳንቲም በአንድ ቢቀናጅ ይሰራ የሚችለው ቁም ነገር የታሰበኝ አሁን ነው። ፍሳ በግርምት ያዋል። ሰዎች በማስተባበር በሙያቸው ይረዳናል ብሎ በብዙ ትወታ ነው ያግባባው። በጾም ወቅት ቁርሳችንን በገንዘብ ለውጠን የመመጽወት ልምድ የጥቂቶች ነው። ብዙዎቻችን አቅማችንን አሳንሰን መርዳትን የሌሎች ጸጋ አደረግነው። ያለፈው አልፏል። አሁን አባን ምክንያት አድርጎ አነሳስቶናል። በርትተን ከሰራን ነገ እንቀድማለን። ላፍታ ያነሳሳቸውን አጋጣሚ ያሰበ። ከወር በፊት ነው ከአባ ጋር ተጠርተው ሄዱት። ያረጁና የጎሰቆሉ ጥቂት ምግቦች ማብሰያዎች ያሉት ቤት። መሬት ላይ የጭድ ፍራሽ ተነጥፏል። ፍራሹ ላይ ጎስቋላ ጎልማሳ የነተበና የተጣጠፈ ብርድ ልብስ ለብሶ ተኝቷል። ያቃስታል፣ ያጣጥራል። ሁለቱ ትንሽ ልጆቹ አጠገቡ ተቀምጠው አይን አይኑን እያዩ ያለቅሳሉ። ሲገቡ ቀና ለማለት ሞከረ፣ አልቻለም። አባ አጠገቡ በርከክ ብለው መስቀል አሳለሙት። በቀኝ እጁ መስቀል የጨበጡበት እጃቸውን ግጥም አድርጎ ይዞ በቃጠተሽ ድምፅ አባ ልጆች አቃተው። እንባ ከዓይኑ ዝርግፍ ሲል በጭንቀት ተንሰፈሰፈ። እንደምንም ትንፋሹን አሰባስቦ እናት የላቸውም። እኔም ቁና ተነፈሰ። ሐሳቡ ገባቸው። ምን ሊያደርጉለት ይችላሉ? ምንም ተሰማቸው። ልጆቼን ጅብ እንዳይበላብኝ አባ። እጃቸውን ለቀቀና ተኛ። ተጠናቀቀ። እነሱን እንቅልፍ መስጧቸው እሱ ረጅም እንቅልፉን አሸለበ።
በዚህች ቅጽበት የሕፃናት ማሳደጊያው ሐሳብ ተጸነሰ። ፍስሐን ባድናቆት ያዋል ዶክተር ረዴት ሌሊቱን ሁሉ አጽንቶ ያሰራው በሙሉ ልብ ለዚህ ሥራ እንዲቆም ያደረገው የፍስሐ አባባል ነው። ወላጅ የሌላቸው ልጆች የምናሳድገው ግዴታችን ከመሆን አልፎ ለራሳችን ስንል ነው ነበር ያለው። አልዋጥ ብሎት ለምን ልጆቻችንን ተንከባክበን ብናሳድግና ወላጆቻቸውን ያጡትን እንዳሻችሁ ብለን ጎዳና ብንተዋቸው አውሬ ሆነው ያድጋሉ። አውሬዎች መሃል በሰላም መኖር የሚችል ማን? ልጆቹ በሰላም እንዲኖሩ የሚጓጓ ሁሉ እነዚህን መንከባከብ አለበት። ትላንት ጎዳና ላይ ንቀንና አጥላልተን የሆናቸው ቂም አርግዘው በጥላቻ በማደግ ዛሬ ለኛው ጭንቅ ሆነዋል። ካልሰራን ነገ ከዛሬ ይብሳል አለው። ዶክተሩ ማታ ወደ ቤት ሲሄድ ከፊቱ አንዷ ሞባይል እያናገረች ትሄዳለች። ከየት እንደመጣ ያላየው ወጣት መንትፏት ሮጠ። ብዙዎች አብረውት ሮጡ። ሴትዮዋ ግራ ገብቷት ተስፋ በመቁረጥ አለቀሰች። ያ ቅጽበት የፍስሐን አባባል አጉልቶ በሙሉ ልብ ከጎኑ በመቆም በብርታት ሊሰራ ለራሱ ቃል ገባ። ይሄስ ምንድነው? ወጣቱ ተቆሞ ያሳየው። ችግር አለው? ችግር የለውም። ከዓላማችን እንዳይጋጭ ፈርቼ ነው። አየህ ፍስሐ፣ ምርመራ ማድረግና ስለ ራስ ማወቅ በሽታውን የመከላከል አካል ነው። ለዚህ መልካም ነገር ስንሰባሰብ በጎን ስለ ራሳችን እርግጠኛ መሆን ከቻለን የበለጠ ጠንቃቆችና ፍርሃት የሌለበት ኑሮ እንኖራለን። እንደ ሐሳብ ጥሩ ነው። ከኛ ዓላማ አንፃር ያለውን ጠቀሜታ ነው ማለት ወላጆቻችን የሞቱባቸውን ማሳደጋችን እንዳለ ሆኖ ሌሎቹም የነዚህ አጣ እንዳይደርስባቸው የምንችለውን እናድርግ። ራሳቸውን ካወቁ በኋላ የማያሳድጉትን ልጅ አይወልዱም ወይም ከመድከማቸው ቀድመው ስለ ልጆቻቸው መፍትሄ ይፈልጋሉ። እናም ችግሩን ከምንጩ ለማድረግ ይጠቅማል በሚል ነው ያስገባሁት። ግዳጅ አይደለም ግን አይደለም ፍላጎት ሆኖም አምነንበት ግፊት የምናደርግበት እንዲሆን ነው ሐሳብ። ዳራያነት እኛ እንደ ግዴታ ብናደርገውም ጉዳት የለውም። ጨርሶ ጠረጴዛው ላይ ያስቀመጠው። ቀና ሲል መልሱን በጉጉት እየጠበቀ ነው። እሁድ ሁላችንም እንነጋገርበታለን። ያንተ ማመን ያስፈልገኛል። ችግር የለውም። ተጨማሪ ሰው ለማግኘት አንድ ሁለት ሰዎች ቀጥሬያለሁ። ካልቸኮልክ አብረን መሄድ እንችላለን። እንዴት ነው? ቆብ ሳትጭን ስስት ጀመርክ እንዴ? አለው ወደ ጓዳ ያየ ደንገት ብሎ። ምን ነው ምን ነው ትለኛለህ? ጌታ ከሱ ጋር የዋሉትን በደረቁ ሸኛቸው። ፍስሐ ሳቀ። መንኮስ ስለመፈለጉ ነግሮት ስለነበረ ምን አየ ብሎ ነበር የደነገጠው። ለከርሞም ማራለሁ እየተሳሳቁ ወጡ። እስክትጀምሩ ደጅ ቆሜ የምጠብቅ አልመስልም አለ ፍስሐ። እሱ ሲገባ ማህሌትና ጽጌረዳ ምሳቸውን ሲያቀርቡ መገጣጠሙ አስገርሞት፣ ምን ጠረጥራለሁ ውስጥ እግርህን ተስመህ የለ? ማህሌት ብድግ እያለች እሱን እንጂ ጽጌረዳ የተቀመጠችበትን በርጩማ ስታስጠጋለት፣ ይኸው እዚሁ ላይ ይቀመጣለሁ። አልበላም ለማለት ነው? ቀድሜያቸዋለሁ አልናዋሻቸው። አቤት እናንተ! ባይሆን አንድ ሁለት ጽግሽ ታጎርሳለች። ጉርሻ አልፈልግም፣ መልካም ሳይሆን የተሰቀሉትን ልብሶች በየተራያየ ወደ በሩ ወደ አበቦችሽ ደህና ናቸው ጽጌረዳ?
አዎ ማህሌት ቀና ብላ በግርምት አየችውና ታውቃቸዋለህ እንዴ? አሳምሬ ነዋ። እድለኛ ነች። አበቦች የሰው ልጅ በሀብቱ ሊደምቅ ከሚችለው በላይ እንደሚደምቁ ጌታ ተናግሮላቸዋል። ይሄን ያህል የአበባ ፍቅር ካለህ ለምን አንዳንድ እየሄድክ አትጎበኛቸው? በአንድ እጇ ጽጌረዳን ቆንጠጥ አደረገቻት። መልስ አልሰጠቻትም። መች ሞልቶልኝ ብፈልግስ ጽጌረዳ ፈቃደኛ ነሽ? በድንጋጤ የተቀለለችውን እንጀራ ወደ መሬት ለቀቀችው። ማህሌት ቀና ስትል ወደ አበቦቹ እያየ ነው። የምትቃወም ይመስላል። አትቃወምም? እሷ አትናገርም እንዴ? የእሁዱን ስብሰባ ላስታውሳችሁ ብዬ ነው። እኔን ብትተወኝ ምን አለ ፍስሐ? ለምን? ጽጌረዳ እጇን ይዘሽ ማምጣት አለብሽ። ቀና ብላ አየችው። አያት፣ አቀረቀረች። ተሰናብቷቸው ሲወጣ ጽጌረዳ ብድግ አለችና ከኋላ አየችው። ካይኗ እስኪሰወር ፍዝዝ ብላ ለፍስሐ የነበረው ክብር፣ በመንገድ ሲያገኘው የሚያሳየው ፍቅር ተንጠፍጥፎ ማለቁ፣ አይኑን ማየት ስብከቱን መስማት እንዳስጠላው የተሰማው ዛሬ ነው። ሲያየው የሚያከብረው ሳይሆን ደመኛው የመጣ ያህል ፊቱን ከስክሶ ተቀበለው። ቶሎ እንዲሄድለትም ያላደረገው ጥረት የለም። ሞዘዘበት። የሚያወጣው ሳይኖር መሳቢያ ይከፍታል፣ ይዘጋል፣ ይቀመጣል፣ ይነሳል። አንዱንም እንደ ጥላቻ ያልቆጠረ ፍስሐ ስለወጥናቸው ይወተውቷል። ህዝቡን ደህና አድርጋ አጃጅለዋላ። ፍስሐ ደነገጠ። ለምን እንዲህ እንዳሉ አልገባውም። የትኛው ንግግሩን እንዲህ እንደተረዳው ግራ ገባው። ወገንን መርዳት መጃጃል ነው? በብርድና በሐሩር የተገረፉ በመከራ የሚጠበሱ ወገኖቻችንን መሰብሰብ መጃጃል ሳይሆን ወገናዊነት ነው። በመሰላቸት እጁን አወናጭፎ ኤዲያ ነገር ማሳመር ትችላላችሁ። የሆነውን ማወቅ አልቻለም። ሲያቀው ለገንዘቡ ግድ አልነበረውም። ችግሩ የምግባር ነበር። ዱርዬ ሰብስበህ የምትቀልብበት ገንዘብ እንድሰጥ ነው የምትፈልገው? ቀና አለና ተኩሮ አየው። አውደ ምህረት ላይ ስም እየተጠራ ምዕመናን እልል እያሉ ቢሆን ከማንም ቀድሞ የሚደግፍ ከሌሎች የተሻለ የሚሰጥ ጥበቡ ነበር። ይቅርታ ጥቤ ዱርዬ የሚለውን ቃል አትጠቀመው። የዛሬ ኑሯቸውን ቀድሞ ቢያውቁት ኖሮ በማህፀን ሳሉ ውሃ አድርገን ብለው የማይጮሁ ይመስላል። ምን አውቃለሁ ብለህ ነው መምህር? ኑሮን ለማሸነፍ ደፋ ቀና ስል ሞል መስኪን ነኝ። መች ሞልቶልኝ ይፈላስፋለሁ። ሰው ናቸው። ባልጠበቁት ሁኔታ ኑሮ የተመሰቃቀለባቸው ምስኪኖች። የፈረንጅ ዶላር ተሸክመው የሚመጡት የእርዳታ ድርጅቶች ሞልቶ የለም። እኛ ለዕለት ኑሯችን ከባዘን መቻነሰና ነው የሚጨቀጭቀኝ። ካለችን ላይ ጥቂት ብንረዳ ጉዳቱ ምንድነው? ብትሆኝ ምን አለ መምህር? መቼም ዘንድሮ ኤድስ ብዙዎቹን እየጨረሰ ብዙዎቹን አክብረዋል ሲባል ሰምቻለሁ። እናንተም ከዚህ ለመቋደስ እንጂ የሰዎች ችግር አሳስቧችሁ አይደለም። እርግጥ ጥቅም ያጓጓል። ፍስሐ ተስፋ ቆርጦ ሊወጣ ራመድ ካለ በኋላ ቆም ዞር አለና የትኛው ጥቅም? እየነገርኩህ ለአሜሪካ ለማይጓጓ የለም። ምን አለ አርፋችሁ ብታስተምሩ። ክፍያው ካነሳችሁ እንደ ልማዳችሁ ዘዙ። 24 እናደርጋለን። ሳቅ አለ ፍስሐ። እሁድ የለበሰቻት አጭር ቀሚስ ጭኗን ስታጋልጥባት አፍራ ወደ ታች ሳብ ሳብ አደረገቻት። አልወረደችም።
የምን ተፍረቷን ቀና ብላ አየችው። እያያት ነው። አይኖቹን ተከተለች። ጭኖቿ ላይ ተተክለዋል። ተርበተበተች። እሷ እንደማይፈልጋት ታውቃለች። ታዲያ ለምን እንዲህ ያያል? እንዴ ከምትሸማቀቂ ረዘም ያለ ቀሚስ አትለብሽም? አለ ጥበቡ በአድናቆት ምራቁን እየዋጠ። ወበቁስ ራቁት አያስኬድ ሆኖብኝ ነው። ይልቅ ለምንድነው አጣልፈ የጠራኸኝ? ይህንን ጉዳይ ረሳሽው አይደል? እንዴት ረሳዋለሁ? ዝም አልሽ፣ ችላልሽኝ ማህሌት። ጥቤ ሙት አረሳሁት። ሞዘዘችብኝ። ሞኝ አይደለች? ለሷ ደንታ የሌለው ሰው መብከንከን ይዛ የኔን ምክር ቤት ትሰማለች። እጆቹን ሰዶ ሁለት እጆቿን ያዘና እያሻሸ ሰላም አጥቻለሁ ማህሌት። ተአምር ፈጣሪና እጅ አስገቢልኝ። የምፈልጋት ለቁም ነገር መሆኑን ንገሪያት፣ አለዚያ ማበዴ ነው። አሽካካች። ውሸቴን መስሎሽ ነው? ታየኝ እኮ ጥበቡ ጨርቁን ጥሎ ጎዳና ለጎዳና ጽግዬ ሲል አልሳቀም። ጓደኛሽ አይደለች? ለምን ትለያያለህ? አንቺ ትዝናኛለሽ፣ ፓርቲም ትሄጃለሽ። ለምን እሷን አትጋብዣትም? ጓደኝነትሽ ለመቼ ነው? ተቀብራ ስትቀራ ተሳዝንሽ? አይ ጥቤ ያልሞከርኩ መስሎ ነው። ጎትጉቻታለሁ እና እጇን ለቀቀና ፈጥጦበት። ስሜት የላትም። ፍላጎቱ አየለ። የበለጠ ወደዳት። እሷን የማግኘት ምኞቱ የግሉ የማድረግ ጉጉቱ ናረ። ድንግል ነች አይደል? በ10 ጣቴ ፈርማለሁ። በ10 ጣቴ ያልኩ። በፈጠረሽ ማህሌት በርችልኝ። ቀና ብላ አየችው። አቤቱ እንዱ ስትገርሙ። ፍቅር ሳይሆን ድንግልናዋ ነው አይደል እንደዚህ እንቅልፍ የነሳ? አይደለም። ዘመኑን ታውቂው የለ? አስጨናቂ ነው። በዚህ ዘመን የተጠበቀች ሴትን ማግኘት መታደል ነው። እንግዲህ እሞክራለሁ። ከኪሱ ትንሽ የተጠቀለለች ነገር አውጥቶ ይችን ስጭልኝ። አይኗን በለጠጠችው። ቀናች። ለያው የምትከፍተው እሷ ናት። አስጨርሽልኝ እንጂ ወሮታሽን አልበላም። ማህሌት ወደ ጽጌረዳ ጠጋ ብላ ሌላ ጣጣ ሊያመጡብን እንዳይሆን አለቻት በሽኩክታ። አልመለሰችላትም። ስትቁነጠነጥ ያያት ፍስሐ ማህሌት ጥያቄ አለሽ? አይ የለኝም። ጥሩ ነገር ነው። በራዲዮም በቲቪም የምንሰማው አይደል? ጥሩ። ሁላችንም ከተስማማን መቼ እንመርመር የሚለውን ዶክተር አመቻችቶ ይነግረናል። ቀጥለን የሥራ ድርሻችንን ተከፋፍለን ስብሰባችንን እናበቃለን። ጽግሽ ሙች ጥበቡ ሰው አይደለም አለቻት ከቤተ ክርስቲያኑ እንደወጡ። ሰልችታ ስም አለቻት። ያረፈድኩት የት ሄጄ መሰለሽ? ጥብቅ ለሆነ ጉዳይ ፈልግሻለሁ ብሎኝ እኮ። ስጦታውን ዘረጋችላት። አልተቀበለቻትም። ልፍታው ተስገበገበች። ጽጌረዳ ላይ ለውጥ አለማየቷ በሸቃት። ምን እንደሆነ ለማዋጓጉታ ስለነበር ከዚያ በላይ መታገስ አልቻለችም። ፈታችው። የእሱ አይነት ሀብድ ነው። በአድናቆት አይኗ ፈተተ፣ አፏ ተከፈተ። ጽጌረዳ በጨረፍታ አየችውና ፊቷን መለሰች። እንዴት ቢወድሽ ነው ገና የእሱ ለመሆንሽ እርግጠኛ ሳይሆን ይሄን የመሰለ ወርቅ የሚሰጥሽ?
ወይኔ ጥበቡ! ጽግሽ ሙች እንዲህ አልጠበቅኩትም። ታይ እንጂ በሹፈት እንዲህ የወደደሽማ ልታሳፍሪው አይገባም። መጨረሻችሁን ብቻ ያሳምርላችሁ። መቼ ተጀመረና? አንቺ ደግሞ አታብዢው። ቆይ ቁሚ ላድርግልሽ። አልፈልግም። እና ምን ላድርገው? መልሽለት። እንዴ ጽግሽ ወርቅ እኮ ነው። ነፍሱን ይማረውና አባዬ ምን እንደሚለኝ ታውቂያለሽ? ወደሷ ዞር ስትል ማህሌት ሀብሉን በእጇ እንደያዘች በግርምት እየተመለከተቻት ነው። ከማንም ሰው ስጦታ አትቀበይ። የምትወጁ ሰው ቢሆን እንኳን ከካርድ ያለፈ ስጦታ አትፈልጊ። ስጦታ ብዙዎችን በይሉኝታ ሸብበው ወደ ያልፈልጉበት መንገድ የወሰደ ወጥመድ ነው ይለኝ ነበር። በዚህ ወርቅ ጥበቡ የዘረጋው ወጥመድ አይታይሽም? መልሽለትና እንደማልወደው ንገሪው። አኩርፋ ትታት ሄደች። ሰኞ ጉረኛ አይደለች? እንዴት እንዳናደደችኝ ልነግርህ አልችልም። እኔ አልናደድም። ይሄ ሌላው ውበቷ ነው። ማን ነው በገንዘብ የማይታለል? እንካ ተብሎ አይደለም ሲያይ ለመቅረብ የማይቋምጣል። መናደድ ተናዷል። ሽንፈቱን ላለመቀበል ነው። ሀብሉን ጣቱ ላይ እየጠመጠመ ወደ ተደረደሩት አበቦች አፈጠጠ። ገበያው እንዴት ነው? ጥሩ መሰለኝ። በቅሬታ ጥበቡ ከቀረባት ጀምሮ ለገንዘብ አይጨነቅም። ሲመጣ ይጋብዛታል። በቀጠሮ ሲገናኙም ያዝናናታል። ሀብሉን እንደሚተውላት ገምታ ስለነበር ሲወስደው ከፋት። አበባ ልታመጣ ነው ሄደችው? አይ አበባ እሱ ጋር ነው። የሆነ ማህበር መስርተዋል። ምን እንደምታገኝበት አላውቅም። ሩጫው ወደዚያ። የምን ማህበር? ላንተ አልነገሩህም? ህፃናት ማሳደጊያ ለመክፈት እየተሯሯጡ ነው። ታዲያ እሷ የተስፋ ጥላ ውልብ አለ በልቡ። ከጽጌረዳ መግባቢያ አቋራጭ መንገድ። እንዴት ዋላችሁ? ጥበብ ወደ ነው አልክ? ጽጌረዳ ነች። ፈክታለች፣ ደምቃለች፣ ቆንጅታለች። ቢያቅፋት ይናፍቁቱን ቢስማት ወደደ። ፈራናቶ ሲጨብጣት ሙቀቷ በሰውነቱ ተሰራጨና ፍርሃት ለቀቀበት። ተንቀጠቀጠ። እንዴት ሆነላችሁ? ማህሌት ናት። ተሳክቶልናል። አትይኝም? በእውነት የሚያስተባብር ሰው መጥፋት እንጂ ብዙዎች ለመርዳት ዝግጁ ናቸው። ጽግሽ፣ እኔ በጣም ተቀይሜሻለሁ። ለምን? ዞር ብላ አየችው። ማህሌት አይደለች እንዴ አሁን የምትነግረኝ? ለዚህም ሰው ይመረጣል ወይስ እኔ ለወገኖቼ አላስብ? ለማይረባ ሁሉ ገንዘብ ስንረጭ አይደል እንዴ የምንውለው? አሁንም ይቻላል። ተጀመረ እንጂ አላበቃም። ነገሩ እውነትሽን ነው። በሐሳባችሁ ተደስቻለሁ። የሚጎለውን ንገሪኝና አሟላለሁ። ዝም አለችውና ተቀመጠች። አተኩሮ ሲያያት ቆየና ስጦታዬን ለምን አልተቀበልሽም? ንቀሽ ነው? ስለማይገባኝ ነው። ደስ እንዲለኝ ተቀበይኝ። ሀብሉን ዘረጋላት። አላደርገውም። ለምን አትሆኝም? ያለኔ ሴት አላየህም? ተቆናጥራ ወደ ልጅ ወጣች። አበቦቹን ልታስተካክል ጎንበስ ስትል ቀሚሷ ሽቅብ ስለተሳበ ባቷን አየ። የማትገኝ የምታጓጓ ጸበለስ። ወደ ማህሌት ዞሮ ምን ይሻላል? ትከሻውን ሰብቃ
ግራ የገባው ነገር ይሁንም መላ ፈጥረሽ ቤት ታመጫት። ለምን? የቤቴን ውበት ዕቃዎቼን አይታ ልቧ ቢሸነፍ። እሺ ካለች ምን ቸገረኝ? ጸገሽ እንግዲህ እንዳትረሺ የሚያስፈልገውን ጠይቂና ከማህሌት ጋር መጣችሁ ውሰዱ። እሺ። ካጎነበሰችበት ቀና ሳትል ወደ ማህሌት ዞሮ በሽኩክታ መቼ ይሁን እደውልልሃለሁ፣ ቤት ድረስ አምጥቼልህ ግን ዝም የለም። ገብቶታል። ጉንጯን ቆንጠጥ አድርጎ ለሷ አትጨነቂ። ሐሙስ ፍስሐ የተከራያቸውን ምድዳ ቤቶች እየዞረ ለዶክተር ረዴት አሳየው። ለማደሪያ፣ ለመመገቢያ ግቢውም ሰፊ ለመሆኑ ለመጫወቻም ሌላ ነገር መስራትም ቢታሰብም በቂ ነው። ኪራውስ እንዴት ነው? አድናቆቱን ገልጾ እንዴት ያሉ እናት መሰሉህ! ቀድሞ ከሚያከራዩበት ሩቡን ቀንሰውልናል። ትርፍ ቤታቸው ስለሆነ ገንዘብ ስናገኝ ሊሸጡልንም ቃል ገብተዋል። አንተ ልጅ ሰውም ያፈዛዚም አለ። ሳቃለ ፍስሐ። ሰዎች በተፈጥሯችን መልካሞች ነን። ስስትና ራስ ወዳድነት አንቆት እንጂ በሁሉም ልብ ደግነት አለ። ያልከው አዚም የታነቀውን በጎነት ለማላቀቅ ነው የሚጠቅመው። ያባምባ ውጤት እያሳየን ነው። እኔ ራሴ ተገርሜያለሁ። ሰው ሁሉ ደግ ሆኗል። አየህ ዶክተር፣ አቅማችንን እያሳነስን መርዳትን ከኛ የተነጠቀ መክሊት አደረገ። ዘመናዊነት በስስት አስሮን እንጂ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ የሚለው ብሂል መረዳዳት አብሮን የኖረ ባህላችን መሆኑን የሚመሰክር ነው። የምጠይቃቸው አብዛኛዎቹ ፈቃደኞች ናቸው። እንግዲህ እልላስ ብል 2 ፍራሽ 1-3 ብርድ ልብስ እየገብቷል። ተሳክቶልን ራሱን የሚችልበት የገቢ ምንጭ ብንፈጥርና የውጭ እጅ ሳንቀላውጥ ወገኖቻችን የምንደግፍበት ተቋም ማድረግ ነው ሁሉ። እርግጠኛውን ይሳካል። አባም ፎክረዋል። ኪስ ብር አለ ትንሽ። አባ አልጋዎቹን ሊያመጡ ነው ሄዱት። ስኬሬዳ አይለችም። ጥርሴን አሞኛል ብላ ደወለችልኝ። ለጋሪ አይል አይጠፋም። ምን ነው ዘገያችሁ? ሰላም እንኳን አላላትም። አሁን ይዛት ትመጣለች ብሎ በጉጉት ጠብቋል። ጽጌረዳን ለማስደሰት ቤቱን በመንፈሳዊ ስዕሎችና ጥቅሶች አስጊጧል። በርካታ የመዝሙር ሲዲዎች ገዝቶ ከቴፑ ጎን ደርድሯል። የዘፈንና የፊልም ሲዲዎቹን ቆልፎባቸዋል። አዲስ በገዛው መቅረዝ ላይ ሻማ ሲያበራ ነው ያለ። የደላ ስንከራተቱ የገና መግባቴ ነው። ምን ነው? ጥርሷን አሟት ነው። ጽግሽን ምን ነካት? አስነቀለችው። በምን አቅሟ ቻለችው? እንዴት ናት አሁን? ደህና ነች። ልምጣና አብረን ሄደን ያታ። ኧረ እኔ ደክሞኛል። ያጥሩን በር አፏን በፎጣ ጠቅልላ ከፈተችለት። ገባ። ግቢው ዙሪያውን በአበባ ያጌጠ ነው። በአንድ በኩል ባጣና ረብራብ በተሰራ 3 ደረጃዎች በቦክራ በባልዲ በቅሉ አበቦች ተዘርጥረውበታል። ያጥሩን በር ዘግታ ግባ ወደፊት። እንዴት ነሽ? አሁን ቁስሉ ጠገግ አለልሽ? እግዚአብሔር ይመስገን ደህና ነኝ። የታችኛው ነው የላይኛው? አሁን የተነቀልኩት የታችኛው ነው። ቆሟልና ካሁን በፊትም ተነቅለሻል? ከላይ 1 ከታች 1 ወልቋል። ይሄ 3ኛዬ ነው። ጨርሰሽው የለ እንዴ?
ለገንፎና ሾርባ የተዘጋጀች ነው። ሳቀች፣ አፍራ ቀረቀረች። ወደ ቤት ገቡ። ጠበብ ያሉ 2 ክፍሎች፣ ግድግዳው በአበባ ስዕሎች አጊጧል። አንዱ ጥግ በመጋረጃ ተጋርዷል። በመጋረጃው ግድግዳው ላይ የተደረደሩት ስዕሎች ይታያሉ። የአባቷ ፎቶ ፊት ለፊት ተሰቅሏል። ብቸኛ ነች። በእጁ የያዘውን ፌስታል ተቀበለችውና ተቀመጥ፣ እሱ ጋር ይሻላል። አነስ ያለውን ወንበር ሲመርጥ ሻይ ላፍላለሁ፣ ምሳል ሰራው። አይ ጉባኤ ሰዓት እየደረሰ ነው፣ ትንሽ አጫውቼሽ እሄዳለሁ። ይልቅ ጥሩ ሾርባ ነው ያመጣውልሽ፣ ጠጪ። ቀና ብላ ላፍታየችው። ማሰራልህ? ወንድ የሰራው አትፈልጊም? ያው ማን ተሰርተው አለች በልቧ። ከአንደበቷ ቃል ጠብ አላለም። ያጥሩ በር ድጋሚ ተንኳኳ። ቆይ እኔ ልክፈት፣ ንፋሱ ጥሩ አይደለም። ቁጭ በል አንተ፣ አበባ የሚፈልጉ ሰዎች ይሆናሉ። ወጣች፣ ከፈተችው። በፕላስቲክ የታሸጉ ለስላሳ መጠጦች፣ የታሸጉ ምግቦች በሩ ላይ ተቀምጠዋል። በእጁ ሌላ በፌስታል ፎጣ ይዞ ቆሟል። ጥበቡ ሲያያት ፊቱ በደስታ ፈካ። ኮስተር አለችበት። ፍሳን ስታይ የተሻላት ስምሟ አገረሸባት። በእጁ የያዘው እንድትቀበለው ሲዘረጋላት ኮስተር ብላ ጭንቅላቷን ወዘወዘች። ደነገጠ። እዚህ ድረስ በመድከም እግዚአብሔር ይስጥህ፣ ምንም አልፈልግም። መግባት አይፈቀድም? ዝም አለች። እባክሽ ልግባና ትንሽ ላጫውትሽ። ህመምሽን ስሰማ በጣም ነው ያዘንኩት። አሁን ተሽሎኛል። መተኛ ስለምፈልግ ብትሄድ ነው የሚሻለው። አያት፣ አየችው። ግራ ገባው፣ ጨነቃት። በግድ ሊገባ አሰበ። ይቅርታ፣ በሩ ልዘጋ ነው። ዘጋችው። ለስላሳዎቹን ሲዘብጣቸው ተሰማት። ወይ ጽግሽ፣ በቃ አንቺ ፍሳን ትእዛዝ ለመፈጸም በተጠንቀቅ ነው የቆምሽው አለች ማህሌት በአድናቆት እያየቻት። ጽጌረዳ አልመለሰችላትም። የመጨረሻውን አበባ ቦታው አስቀምጣ ተመለሰች። ሆዴ ልታስጮሂ ነው አይደል? ሌሎቹ ሁሉም ተመረመሩ እኮ፣ እኔና አንቺ ነን የቀረነው። አትቀልጂ፣ እኔ አላደርጋት። እዚያው የሆነው ይሁን እንጂ እኔ በጭንቀት አላልቅ። መመርመር ምን ያስጨንቃል? ሆሆሆ ጽግሽ፣ አንቺ ንጽህናሽን ስለምታውቂ ነው። እኔ እንዳንቺ አይደለሁም። ባላበዛም ቀብጫለሁ። በሐዘን የታየቻትና እግዚአብሔር ይጠብቀን በይ፣ መመርመሩ ነው የሚሻለው። እስከ መቼ በስጋት ትኖሪያለሽ? ኧረ ተይኝ፣ እኔ ሊያመኝ። ጽጌረዳ ሳቀችና ከባንኮኒ ላይ አንገት ልብሷን አንስታ ወጣች። ማህሌት ስልኩን አንስታ ቁጥሮች መታች። ደገመች። ሄሎ፣ በህይወት አለህ እንዴ? ሰሞኑን ደውሎ ማያቅ፣ ብቅ ብሎም ስለማያቅ እጁ ምናፈቃት፣ ቅርም አላት። ጓደኛሽ ትዕግስቴን እያስጨረሰችኝ ነው። አይዞህ እንጂ ጥበቡ፣ የትዕግስት ፍሬ ጣፋጭ ነው ሲባል አልሰማም? እጅ ስትገባ ድካም ሁሉ ይሳካል። እስቲ እንዳፍሽ አድርገው። በቀደም ከደጇ እንደ ውሻ ስታወረኝ በጣም ነው የተናደድኩት። በሩን ቀድማ መዝጋቷ በጃት። ብቻህን እኮ መሄድ አልነበረብህም። ምን እንዳላደርጋት? አይ ጥቤ፣ ያፈቀረ ምን አይን አለው? ብቻዋን አልጋ ያለው ቤት ዝም ይባላል? ቢሆንም ጥሩ አላደረገችም። ፍቅር ያስታግሳል ይሉ የለ? ለነገሩማ በሷ የሚጨክን ልብ የለኝም። አሁን እንዴት ናት? ደህና ነች፣ ስራ ጀምራለች።
ጎሽ ፍቅር ያታለው የበቀደም ጉዳይ የሚታሰብበት አይረሳም። ድብር ብሎኛል። እንደውም ከመጣህ ወጣ እንላለን። በሽታ ስልኩ ተዘጋ። ተቀይሞ የቀረ መስሏት ነው የደወለችው። እጀታውን ቦታው እየመለሰች ግብዣውን አስባ መምጫውን ናፈቀች። ምሳችን እንብላና አለ ዶክተር ረዴት ሳሎን ኮምፒውተር ላይ ያፈጠጠውን ፍሳ ትከሻ ተደግፎ ጽሑፉን እያነበበ። ጨርሻ አይሻልም? ሰዓት ደርሶብኛል ብላና ሂድ። እኔ ጨርሼ በላ ነው የሚሻለኝ። እዚህ መለጠፍ ጥቅሙ ምንድነው? የሰበሰብነውን ገንዘብ ምን ላይ እንዳዋል ነው መግለጽ። ሪፖርት ይዘጋጅ የለም ማስታወቂያ ሰሌዳ ላይ መለጠፍ ለምን አስፈለገ? ማውሱን ለቆ ቀና አለ። በቅድሚያ ይሄን በማድረጋችን የሰጠን ይደሰታል፣ ሌላውም ይነቃቃል። ዶክተር በመልሱ አለመርካቱን በዝምታው ገለጠ። ወደ ኮምፒውተሩ ተመልሶ ላፍታ ፈጠጠና አየ ዶክተር፣ መልካም የሚሰራ ብቻ ሳይሆን ቀና የሚያስብም ቸግሮናል። ለሰነፍ ቅርቡ ወሬ ነው። ወሬ ጦር ይፈታል ይባላል። በሰነፎች ወሬ ተደነቃቅፈን ከመንገድ እንዳንቀር ጠንቃቆች መሆን አለብን። ወደፊትም በየወሩ ማን ምን እንደሰጠ ምን እንደተደረገበት መግለጽ እንዳለብን ነው ማስበው። ስልክ ጮኸ። አንተ ሰውዬ ጾም ልታሱ ላይ ነው ዛሬ? አነሳው። አቤት ረዳይት ነኝ። ምን? እሺ መጣው። ጽግሽዬ አይኗን ገለጥ አደረገችው። ላፍታ ስልምልም መልሳ ክድን። ከሁሉም ቀድማ የደረሰችው ማህሌት ናት። ጽጌረዳን አልጋ ላይ ተዘርግታ ስታያት የሞተች መስሏት ጮኻለች። ጉንጯን አንገቷን እየደባበሰች ጽግሽ ብትላትም መልስ አላገኘችም። ጭንቅላቷን ብቻ ከወዲያ ወዲህ ገልብጥ ተደርጓለች። ተስፋ መቁረጥ ባፍታ ቅስሟን ሰብሮ አድቅቋት ሁሉም ነገር አስጠልቷታል። በሐሳቧ ደጋግሞ የሚመላለሱት ፍስሐና ከሱ ሊለያት የመጣው ሞት ናቸው። ማምለጥ አትችልም። ከተደበቀችበት የብቸኝነት ጎጆዋ አድብቶ ይዟታል። ምኞቷን አሰናክሎ ህልሟን አምክኖ ጉጉቷን ሁሉ ምን አድርጎታል። ጽግሽ ቀናቢና ትንሽ ጭማቂ ጠጪ። ከንፈሯ የግድ ተንቀሳቀሰ። ተኝ ማህሌት፣ እንዴ ትጎጃለሽ? ትንሽ ቅመሺ። መሞት ነው የምፈልገው። ለምን የኔ ቆንጆ? በፍጹም አትሞቺም። ግንባሯ ላይ የተቀመጠ እጇን ወደ ፍራሹ እያወረደች ለምን እኖራለሁ? ማህሌት ተገቢ መልስ ማጽናኛ ቃል አጣች። ፍስሐ አይመጣም። ደከሙ አይኖቿን በጣር ገልጣ አየቻት። ይመጣል። ወደዋለሁ። አውቃለሁ ጽግሽ፣ አውቃለሁ። ቢመጣ እንደምወደው ነግረዋለሁ። በእንቅልፍ ልቧ የምትናገር መሰላት ተገርማ እውነትሽን ነው? አሁን አልፈራውም። ነግረውና ግንባሬን ሳመኝ ይለዋለሁ። ሲስመኝ ደስ ብሎኝ እሞታለሁ። እንዴ ለምን ትሞቻለሽ? አልሰማቻትም። በራሷ ዓለም ከራሷ ጋር ታወራለች። ፍስሐ የሚስማት መስሏት ትደስታለች። ደስታ ያሰክራል። የፍቅር ስካር ድፍረት ይሰጣል። እንኳን ሞት ምንም አልፈራም። ማህሌት ተደናገጠች።
እንደመጣችም የምትቀባጥር መስሏት ለሐኪሞቹ ስትናገር ሙሉ ለሙሉ እስክትነቃ ጠብቂያት ብለዋት ነበር። እሷ ግን አንዴ ነቅታ በስርዓት ታናግራታለች። ወዲያው ብቻዋን ስታኩተመትም ስታያት ተጨነቀች፣ ፈራች። በፍጹም አላምንም፣ እውነት ነው ማህሌት። በድንጋጤ ምላሱ ተሳሰረ፣ ሰውነቱ ተርበተበተ። ጥበብ አዎ እንግዲህ ምን ታደርገዋለህ? ድንግል አልነበረችም ማለት ነው። ለሱ አሁንም እርግጠኛ ነኝ። አቤት አቤት፣ ማን ይታመናል ታዲያ? ቤተክርስቲያን ሲመጣ ከሚያያቸው በመልኳም በእርጋታዋም ጽጌረዳ ተሽላ ታይታው ወዷት ከብዙዎቹ አስበልጧት መርጧት ነበር። እሺ ቢላኝ ቢሆን እኔም ተበላሽቼ እድሜንም አሳጥሬው ነበር። ወይ እንኳን እምቢ አለች። ተሸንፋልኝ ቢሆን አለቀልኝ። አቤት እሷ ለካ ውስጧን ስለምታቅ ነው እምቢ አለች። ማህሌት ለመጀመሪያ ጊዜ በጥበቡ ተናደደች። ፍሳውን ፍለጋ ቤተክርስቲያን መጥታ ነው ያገኘችው። ልጠይቃት ከፈለክ አላስጨረሳትም። የቆመችበት ጥሏት እየጣደፈ ሄደ። ፍሳ ያልጋው ጠርዝ ላይ ተቀምጦ በሐዘን ይታያታል። በጀርባዋ ተኝታለች። በቀስታ አይኗን ገለጥ ታድርግና በስስት ታያዋለች። ወዲያው ሞት እንዳይቀና ትፈራና ትጨፍናለች። ግንባሯን በመዳፉ ዳበስ አደረገ። ላፍታ ደስታ በሰውነቷ ተሰራጨ። ማህሌት አንዴ እሱን ቀጥላ እሷን እያፈራረቀች ታያቸዋለች። እንዴት ነሽ አሁን? አልመለሰችለትም። አንቺ ጠንካራ ነሽ፣ ብዙ ፈተናዎችን በጥረትሽ አልፈሽል። ፖዚቲቭ መሆን መሞት አይደለም። ሁሉን የሚችል እግዚአብሔርን ይዘሽ መበርታት እንጂ በተስፋ መቁረጥና በጭንቀት ራስሽን መጉዳት የለብሽ። አይኑን ገለጥ። ፍሳ መልሳ ከድን። ፍሳ እንደገና ገለጥ። ከፍሳ በላይ ደስታዋን ማይሻው ሞት ለንቃት አድፍጦ ታያት። አይቷትም። እሷም መፍራቷን ቶች። ቀና ብላ ኮርኒሱ ላይ አፈጠጠች። ጥርስሽን የት ነበር የምትነቀዩ? አይኗን ጨፈነች። መድኃኒት ቤት የሚሰራው ሰውዬ ቤቱ ይነቅላል። ተቆጨላት። አለመጠንቀቅ ሕይወትን እንደሚያስከፍል ወቀሳ የሚለውጠው ነገር ስለሌለ በዝምታ አያት። ፍሳ ጨነቀው። እወድሃለሁ። ዞረበት። ትኩር ብሎ አያት። ጨፍናለች። ማህሌትን አየ። ፈዛለች። በፍቅርህ በርትቼ ሞትን እጋፍጠዋለሁ። አልመለሰላትም። ደስ እንዲላት አንድ ሳማት። ማህሌት ነች። አሁንም አልተናገረም፣ አልሳማትም። አስቦት የማያውቀው ዱብዳ ስለሆነበት ተደናግጧል። ምኞቱ በመንኩስና መኖር ነው። መንፈሳዊ ኮሌጅ ከመግባቱ በፊት እንዲመነኩስ አባቶች በግልጽ ጠይቀውት ነበር። ትምህርቴን ስጨርሳለሁ። ሕይወቱ የብሕትውና ስለነበር የተቃወመው አልነበረም። ቀጥሎም የተሻለ ሥራ ለመስራት አካውንቲንግ ተማረ። እሱንም ባለፈው ዓመት አጠናቀቀ። ዘንድሮ ለፍልሰታ ለመንኮስ ወስኖ የእግዚአብሔርን ፈቃድ እየጠየቀ ሳለ ይህን ሰማ። አሁን በሞት ደስ ይለኛል። ስለ እግዚአብሔር ፍቅር አስቢ። በሱ ፍቅር ካለሽ ሞትም መጽናናት ነው አላት።
ከቆይታ በኋላ መኖር ብመኝም አይቶኝም፣ ይገለኛል። ብሸሸውም አልቶኝም። መሞት ነው የሚሻለኝ። ብዙ ስራ እንዳለብን ታውቂ የለም? ማሳደጊያ ውስጥ የሚተከሉትን አበቦች ረሳሻቸው? አልችልም። አንዱም አይሆንልኝም። አርብ ከቀን ወደ ቀን እየከሳች ጉንጮቿ ይጣበቁ እየገለጣች መጣች። አይኖቿ ጎረጎዱ። ምግብ አቁማለች። በጣም ስደክም ግሉኮስ ተሰጣት። የክፍሉ በር በተከፈተ ቁጥር አይኖቿ ከተቀበሩበት ጉድጓድ ብቅ ይላሉ። ማንነቱን ያውና ወደ ጉድጓዳቸው ይመለሳሉ። የሰው ድምፅ አስጠልቷታል። ማንም ባይመጣባት፣ ማንም ባያናግራት፣ ብቻዋን ቢተዋት ቢረሷት ደስቷን። በሩ ተከፈተ። አየች። ዶክተር ረዴት ነው። ፍሳ የለም። እንደምትወደው ከነገረችው ቀን ጀምሮ ድርሽ ብሎ ያቅም። ዶክተርን ስጠይቀው ስራ በዝቶበት ነው ይላታል። አባ ደግሞ መንገድ ሂዷል አሏት። መውደዷን በመንገሯ ተጸጸተች። ባትነግረው ኖሮ በነፃነት እያየችው በደስታ ትሞት ነበር። በመናገሯ የአይን ረሃብ ሆነባት። ድምፁን አፈቃት። ፍሳስ በዝምታ ተጠግቶ ጉንጯን ግንባሯን እንዳበሰ ሙቀት መለኪያ ከኪሱ አውጥቶ ብብቷ ውስጥ አስገባና ቆመ። ዶክተር በቀስታ አይኗን ገለጠች። ደስ አለው። በመጨባበጥ ይተላለፋል? ምኑ? በሽታው? በፍጹም። ጉንጭ በመሳሳም አይተላለፍ። ጎንበስ አለና ጉንጯን ሳማት። ፍሳ ሲመጣ ጨብጧል። ቅድም በህልሜ እጁን ጨብጬ ሳምኩት። በሽታውን ያጋባሁበት መስሎ እንደነገጥኩ። ቆይ እሱ መቼ ነው የሚመጣው? የማሳደጊያውን ፈቃድ የሚቀበሉት ዛሬ ስለሆነ ከአባ ጋር እዚያው ሄደው ነው። ዋሻት። ከአባ ጋር ሄደው እሱ ነው። ፍሳ የት እንዳለ ያቅም። እወደዋለሁ ዶክተር። ቶሎ ቢመጣልኝ አንድ እጁን ደረቴ ላይ ልጥፍ አድርጌ ይዘውና ሁለተኛውን እጁን ጭብጥ አድርጌ እየሳምኩ ሙትት እላለሁ። መሞትም አይደለም። ብዙ ዓመት በጤንነት መኖር ትችያለሽ። ምግብ አልበላም ማለት ራስን እንደማጥፋት ነው የሚቆጠረው። ራስን ማጥፋት ጽድቅ ከሆነ አባን ጠይቂያቸው። አይ ዶክተር፣ ደስታው ራሱ ይገለኛል። እውድ አይኗን ማመን አልቻለችም። የዛሉ ሕዋሳቶቿ ተበራቱ። የቀዘቀዘ ሰውነቷ ሞቀ። ብድግ አለች። በአንድ ሳምንት ተለዋውጣ ከመቃብር ያመለጠ አጽም መስላ ሲያያት ፍስሐ ራሱን መቆጣጠር አቃተው። እንባው ፍልቅ ፍልቅ አለ። አቀፈችው። አጽም የታቀፈ ያህል ተሰማው። እጁ ላይ እንዳትሰባበር ሰግቶ በጥንቃቄ ያስቀመጣትና በእንባ መስተዋት እያያት ምን ነው ጽግሽ? ሳላይ ሞታለሁ ብዬ ጭንቅ ብሎኝ ነበር። ለምን ጠፋ? አልመለሰላትም። የሚያየውን ማመን ቸግሮት ደጋግሞ አይኖቿን ይደባብሳል። ምግብ አልበላሽም? አስጠልቶኛል። አልጋው አጠገብ ኮመዲኖ ላይ የተቀመጠውን ሳህን አየ። ብድግ አለና ከፈተው። ምንም ያልተነካ በአትክልት የተሰራ ፓስታ ነው። ወደሷ መጣና ባርኮ አጎረሳት። በላች። ጣፈጣት። ደገማት።
ወደድኩ ስላልኩ ተጨነቅ ቀና አለችና አየችው። ሳይመልስላት አጎረሳት። አትጨነቅሽ፣ እስክሞት ብቻ የመጣ ጠይቀኝ። ሲቃ ተናነቀው። የግዱን ጉሮሮውን ጠራርጎ ከወደድሽኝ እኖራለሁ እንጂ እሞታለሁ አትበይ። እንደወደድኩ መሞት ነው የምፈልገው። ከወደድሽኝ መኖርን አስበሽ ለእግዚአብሔር መንግስት ለሚያበቃ ስራ ትጊ። ቀና ብላ በፍቅር አየችው። አንተን ደስ ካለሽ? አዎ ጽግሽ፣ የሚበጀው ሞትን መናፈቅ ሳይሆን ለአዲስ ህይወት መዘጋጀት ነው። ባዘንና በቁጭት አየችው። እንጋባለን። በድንጋጤ ወደ ኋላዋ ዝርግት አለች። አይኖቿ ፈጠጡ። ያመመው መሰላት። አይሆንም፣ አላደርገውም ፍስሐ። እንደወደድኩ ካወክልኝ ይበቃኛል። የምትወጂኝ ከልብሽ ከሆነ ጥያቄ መቀበል አለብሽ። እሺ በይኝ የኔ ቆንጆ። ባዘን ታየችው። ደግነቱ፣ አሳቢነቱ፣ አዛኝነቱ። እኔ እኮ ነገ ሞታለሁ፣ ለምን ላሳቅህ? አይሆንም፣ አላደርገውም። ይሆናል ጽግሽ፣ እንጋባለን። እግዚአብሔር እስከፈቀደልን ድረስ አብረን እንኖራለን። ዘመድ የሌለኝ ምስኪን ነኝ። አንድ ያለኝ ዘመዴ አባቴ ነበር። እሱ ሲሞት ብቻዬን ቀር። ካንተ ከመወድ ሰው ጋር ብኖር ደስ ይለኛል። ለዚህ ግን አልታደልኩም። ባጭር ምቀጭ የሞት ቀጠሮ የተቆረጠልኝ ተስፋ ቢስ ነኝ። በህይወት እስካለሁ መጽናኛ ኮንኪኝ ይበቃኛል። በእግዚአብሔር ስራ ለምን ትገቢያለሽ? መግደልም ማዳንም የሱ ስራ ነው። እሺ ልበልህ? ከሰቀቀን ያለፈ ምን አደርግልሃለሁ? ኤድስ በምን እንደሚተላለፍ ታውቃለህ። ይወደድኩ ሞት ላውርስህ? አላደርገውም። አታስጨንቀኝ ፍስሐ። እኔ ለዚህ ስላልታደልኩ ተወኝ። ወደድህ ይበቃኝ። በዝምታ ሲያዳምጣት ቆይቶ በእጁ የያዘውን ሰሃን አልጋው ጠርዝ ላይ አስቀምጦ የሰለለ ቀኝ እጇን እየደባበሰ አንድ ሚስጥር ልንገርሽ። የማግባት እቅድ አልነበረኝም። ለምንኩስና እግዚአብሔርን ለማገልገል እመኝ ነበር። አንቺን በማግባቴ ግን ደስተኛ ነኝ። የምትይው ብዙ አስጨንቀኝ። ዋናው መረዳዳቱ ነው። ይሄ ጉዳይ አስፈላጊያችን ከሆነ እግዚአብሔር መፍትሄ ያመጣል። እና ምሽ በይኝ። አይሆንም ፍስሐ። ለኔ ብለህ መጎዳት የለብህም። በእንቢታ አታስጨንቅኝ ጽግሽ። የመጣመራችን ዓላማ መረዳዳት ነው። ይልቅ የሚጠብቀንን ትልቅ ሥራ አስበሽ እሺ በይኝና ከጋራ ጥቅማችን ባሻገር ለእግዚአብሔር መንግስት የሚያበቃንን ሥራ ለመስራት እንነሳ። ተጭኗት የሰነበተው ተስፋ መቁረጥ ከውስጧ ተሸረሸረ። የመኖር ፍላጎቷ አንሰራራ። ያውም ከምትወደው ሰው ጋር ደጋግሞ በመከሰት ያስጨነቃትን ሞት መፍራት አቆመች። ፍስሐ ካለ ሞት እንደማይረታት እርግጠኛ ሆነች። ሞት በፍቅር ይሸነፋል አለች ለራሷ። ቀና ብላ ወደ ራስጌው ሳብ ብላ በመቀመጥ የማጠግበውን በሙሉ አይኗ ለማየት የማትደፍረውን ሰው በድፍረትና በፍቅር አየችው። ቃል ሳይሆን
ስሜቷ እሺታዋን አበሰረው። ለዓመታት ከሚስቱ ጋር በአንድ አልጋ እየተኛ በግብር ሳያውቃት የኖረውን ዲሜጥሮስን አሰበውና በስሙ ተማጸነ።